በስደት ላይ ትንሹ ደሞዝ 45,000 ብር ነው ባውኑ ባለው ገበያና ሌላው ከዛ በላይ ነው። ግን በጣም የሚገርመው ከ45,000 ብር ጀምሮ ከዛ በላይ የበላ ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን በውጭ ሀገራት የምትኖሩ እህትና ወንድሞቻችን ለእናንተ ትምህርት አዘል የሆነ ጥሩ መረጃም ለእናንተ የማስዳምጣችሁ ሆናል። አሁን ወደ መረጃው አለፍን። በስደት ላይ ትንሹ ደሞዝ 45,000 ብር ነው ባውኑ ባለው ገበያና ሌላው ከዛ በላይ ነው። ግን በጣም የሚገርመው ከ45,000 ብር ጀምሮ ከዛ በላይ የበላ አንድም ሰው ደስተኛ ሆኖ የሚናገር ሰው አላየው። የለም። በስደት ህይወቶች ውስጥ ደስተኛ ነኝ ኑ ወደዚህ ስሩ ከዛ ይሻላል ከዛ ህይወት ምናምን ያላችሁ ሰው አይታችሁ ታውቃላችሁ? እኔንም ጨምሮ በጣም ደስተኛ እንዳልሆነን ሁሉ ጊዜ በቃ የሆነ የሚደብር ነገር ስሜት የሚሰማን በቃ ለምን ይመስላችኋል? ማለት እኔ በጣም ግራ ስለገባኝ ነው። አሁንም ደስተኛ አይደለሁም እኔ ለምሳሌ እና ብዙ ሰው ከታች ከሴቶች ጀምሮ ጠለብ ከሚሰሩት ከፍሬ አይዲ ከሚሰሩት ሁሉንም ስጠይቅ በቃ ደስተኛ አይደሉም። እኔ ከ200 በላይ በተለያዩ ስቴቶች ስሰራ ማለት ከ5 በላይ ስቴቶች ለመስራት እድሉን አግኝቼ ሞክሬያለሁ። እንደ አጅማን፣ ሻርጃ፣ ዱባይ፣ ራሳል ኬማ የተለያዩ ቦታዎች ዞሬ የመስራት እድሉን አግኝቻለሁና በዚህ ኢማራት ውስጥ ግን የተለያዩ ዜግነት ያላቸው ህንዶች፣ ፓኪስታኖች፣ ከአፍሪካዎች ኡጋንዳ፣ ናይጄሪያ ምናምን ጋና የመሳሰሉትን አግኝቻለሁ። ኔፓሎች ምናምኖችን ለመጠየቅ ሞክሬያለሁ። በቃ በተለያዩ ስራ ዘርፍ ውስጥ ያሉት በሙያ ያሉ በቃ ብዙ ድራይቨሮች አሉ። እያንዳንዱን ነገሮች ለመጠየቅ በመሞከርኩ ሰዓት ሁሉም ከትንሹ 900 ብር ደሞዝ እስከ 4,000 ብር ያሉትን ሰዎች ስጠይቅ አንዳቸውም ደስተኛ አይደሉም። ምን ዱባይ ቀጨራ ነው፣ ዱባይ ምን ኑሮ ይባላሉ የስደት በቃ እንዳንገሸገሻቸው እንደደበራቸው። ኢትዮጵያውያን ደግሞ በተለያዩ ቦታዎች በከሊውሊ ቦታዎች ስራው ላይ አይቻለሁ። ከኔ ተሻሉ ደሞዝ ያላቸው ናይቼ ምናምን ነገር ስጠይቅ አንድ ቀን በጣም ምርጥ ነው በቃ ይሄማ ወደ ፈለኩት ዓላማ አስገባኝ ከዛ ከነበርኩበት እንደዚህ ሆነ ብሎ የሞራል ነገር እንኳን የሰጠኝ ሰው የለም። ሁሉም የሚያማርር ነው እንዳልኳችሁ። ሁሉም የተከፋ አማራጭ እንዳጣ እየኖረ ያለ ስሜት ነው ያለውና ሴቶቹም እንደዛ እና ለምንድን ነው ታዲያ በአንድ ላይ ስደት እንደው አንድ ሰው ደስተኛ ሆኖ የሚናገር ሰው የለም እንዴ ብዬ በቃ ከራሴ ጋር ሁሉ ጊዜ ግራ ይገባኛልና እነዛን ሁሉ ሰዎች ሳይ በቅርበት የማውቃቸውንም ሳይ ለካ እኔ ለምሳሌ ደሞዚ 1,000 ብር ቢሆን 1,000 ብር ደሞዝ ያለው ሰውዬ 1,500 ብር በተመሳሳይ ስራ ዘርፍ ያለውን ሰው ያውቃል። ተመሳሳይ ነው ስራችን፣ ግን የኔ 1,000 ብር ነው እሱ 1,500 ነው። እኔ እኮ እሱ ደሞዝ ቢከፈለኝ 500 ብር ተንደላቅቄ እየበላው 100 ብር ሴቭ አድርጌ ፈታላለ ይላል። 1,500 ብር የሚበላው ሰውዬ ደግሞ ጋር ሄጄ ተጠይቀው እሱ ደግሞ 2,000 ብር የሚበላ 1,800 ብር የሚበላ ሰው ያውቃል። እንደሱ እኮ 1,800 ብበላ እኮ ብሎ ያለውን የብር እሱ የሚያገኘው ብር መስሎ የማይታየው ሌላ የምናቃቸው ወደፊት የሰው የሚበሏቸውን በማየት እኛ ያለንበትን ደስታ በፍጹም እንዳናጣጣም ተደርገን በቃ በአይምሮ በቃ ምን ልበላቸው 4,000 ብር እንኳን የሚበላው ሰውዬ ደስተኛ አይደለም። ለምን 5,000-6,000 ብር የሚበላ ሰው ያውቃል። የሆነ ጓደኛው እንደዛ እየበላ ነው በተመሳሳይ ፕሮፌሽን። ስለዚህ አሁን ደስተኛ ሊሆን አልቻለም እና ሁላችንም ደስታ አጣን። ለካ ደስታ ያጣ ነው ሰው የሚበሉትን ደሞዞች እኛ ለምን አልበላንም? ሰው እየሰራ ያለው በተመሳሳይ ነው፣ እሱም እንደዚህ የተከፈለው እኔ ትንሽ ነው የሚከፈለኝ ምን ላድርገው? ከዚህ በዛ ላይ ደግሞ ስራ አይገኝም፣ በዛ ላይ እንደዚህ ሙሉ እንትን አለ። የተለያዩ ምክንያቶች በመደርደር ብቻ ደስታዎችን አጣን። ያጣን ቢመስልን ራሱ ብናቅም ለማስተካከል ብንጥርም እንኳን ደስታን ማግኘት አንችልም። እና አላቅም የብሩን በረከት ግራ አጋቢ ነው።
ኢትዮጵያ ላይ የሰው ልጅ 10,000 ብር ከበላ በነገሮች ተስተካክሎለት ብዙ ሳይከፋው እንደሆነ ህይወትን ይኖራል። እዚህ 50,000 ብር የሚበላ ሰውዬ ደግሞ ወደዚህ ሲያረግ የመጣበት የዓላማ ግዝፈት ይሁን ተመልሶ ስለሚሄደው ጊዜ ሲያስበው በቃ ዓላማዬ ሳይሳካ መቼ ነው ወደ እንትን ምናምን የሚለው ይሁን በተለያዩ የሰው ገንዘብ በማየት ይሁን ብቻ በየትኛው በሆነ መልኩ ሳይታወቅ አንድም ደስተኛ ሰው አታገኙ እና ስደት ላይ ሁሉ ጊዜ ታማራላችሁ። ሁሌ በጣም ስደት ላይ ያለ ሰው ሁሉ ጊዜ ሰው እንዳይመጣ ይፈልጋል። ሁሉ ጊዜ እንደዚህ ነው ለምትሉ ሰዎች ደስተኛ ሰው እናንተም ብትመጡ ነገ ደስተኛ አይደለም። ደስተኛ መሆንም አትችሉ። ምክንያቱ ይሄ ነው። ምንም የተለየ ምክንያት የለውም። ማለት ግራ አጋቢ ነው ምክንያቱ። በቃ ይደብራል። የመጣንበት ዓላማን ምናም ስታስበው እንደማይሳካ ስታስብ እዚህ ጋር የምታገኘው ብር እዛ ኢትዮጵያ ሆነ እንዳሰብከው አይደለም። እዚህ የምትኖረው በዛው አቅም ልክ ነው ምናም ብቻ ብዙ ምክንያቶች አሉና የሚገርመኝ ነገር ግን ደስተኛ ላለመሆናችን ምክንያቱ እኛው ራሳችን መሆናችን የሚያሳዝነው እሱ ነው። ብቻ ደስተኛ ለመሆን ያብቃን። ከቀልባችን እንደው ከሆነ ነገራችን ሰብሰብ አድርጎ ጥሩ የምናስብ የምናመሰግን ሰው ያድርገን። ይሄን ለመናገር ያክል ነው። ሰላማችሁ ይብዛ።